ቢዝነስ እና ፋይናንሻል ስቴትመንት ወይም ደግሞ ቢዝነስ እና የሂሳብ መዝገብ አያያዝ የማይነጣጠሉ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ብዬ አስባለሁ። በተለያዩ የቢዝነስ ዓለም ውስጥ ያለን እየሰራንም ያለ ተቀጥረንም ወይም ደግሞ ወደፊት ቢዝነስ የመስራት እቅድ ያለን ሰዎች ፋይናንሻል ስቴትመንትን ከቢዝነሱ ጋር አብሮ እንደሚሄድ እንደማይለያይ አድርገን ሁሌም ማሰብ አለብን ብዬ አስባለሁ። ሰላም እንዴት ናችሁ? ውድ የተወደዳችሁ የዚህ ቻናል ቤተሰቦች፣ በዚህ ቻናል ላይ የተለያዩ ፋይናንስ ነክ ትምህርቶችን የምንማርበት ቻናል ነው። በዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ባለፉት ሁለት ቪዲዮዎች ፋይናንሻል ስቴትመንት ምን ማለት ነው፣ እንዴት ይዘጋጃል፣ በማንና ለማን ነው የሚዘጋጀው የሚለውን አይተናል። ዛሬ ሶስተኛውን ፓርት ፋይናንሻል ስቴትመንት ለምንድን ነው የምናዘጋጀው፣ እንግዲህ አዘገጃጀቱን በማን እንደሚዘጋጅ እንዴት እንደሚዘጋጅ ካየን ለምንድን ነው የሚዘጋጀው የሚለውን ደግሞ ዛሬ ዲቴይል በሚቀጥሉት 5-6 ደቂቃዎች ላይ አብረን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ፋይናንሻል ስቴትመንት ስር እነ ኢንካም ስቴትመንት፣ ባላንስ ሺት፣ ካሽ ፍሎ፣ አውት ፍሎ የሚሉትም ባለፉት ቪዲዮዎች አይተናል። በማንና ለማን ነው የሚዘጋጀው የሚለውን ስለ ኢንተርናል እና ኤክስተርናል ዩዘሮች እንዲሁም ደግሞ ላይሰንስር ስለሆኑ ስለ አካውንቲንግ ፊርሞች አይተናል። ዛሬ ከዛው የቀጠለ ቪዲዮ ነው። ያላያችሁት ወደኋላ ተመልሳችሁ በዚህ ቻናል ስር ላይ ማየት ትችላላችሁ። እንግዲህ ፋይናንሻል ስቴትመንት የምናዘጋጀው የመጀመሪያው ነገር ንግድ አፈጻጸማችን ለመቃኘት ነው። ቢዝነስ ፐርፎርማንሳችን ለማወቅ ምን ላይ እንዳለ ለማወቅ ይጠቅመናል ማለት ነው። ሂሳብ መዝገብ ማዘጋጀት ትርፍና ኪሳራው በምን ሁኔታ ላይ እንዳለ፣ ስለዚህ ያን ነገር ለማወቅ ምን ላይ ፖዚሽን ላይ እንዳለ ለማወቅ ፋይናንሻል ስቴትመንት ማዘጋጀት አለብን ማለት ነው። ሌላው ብድር ለማግኘት የተለያዩ ተቋሞች ላይ የፋይናንሻል ተቋሞች ላይ ሄደን ብድር ለማግኘት ብንፈልግ መጀመሪያ አምጡ የምንባለው ፋይናንሻል ስቴትመንታችሁን ነው። ከባንክ ስቴት ልክ እንደ ባንክ ስቴትመንት ሁሉ ፋይናንሻል ስቴትመንት ሌሎች ዶክመንቶችን በዋናነት ይኖራሉ። ግን አሁን እየተማርን ያለው ስለ ፋይናንሻል ስቴትመንት ስለሆነ ብድር ለመበደር ወደ ተለያዩ ፋይናንሻል ተቋሞች ስትሄዱ ፋይናንሻል ስቴትመንት አምጡ መባል ግዴታ ነው። ስለዚህ ፋይናንሻል ስቴትመንት ምን እንደሆነ አለማወቅ ማለት ያን ብድር ለማግኘት እንቸገራለን። ስለዚህ ነገር ግን ከዚህ ኮንሴፕት ጋር አብረን የሄድን ከሆነ አብረን ከዚህ በፊት ፋሚሊያር የሆን ከሆነ በቀላሉ ፋይናንሻል ስቴትመንት ሳንቸገር መውሰድ እንችላለን ማለት ነው። ሌላው የእድገት አቅምን ለመገምገም ነው። ፋይናንሻል ፖዚሽናችን አንደርስታንድ ለማድረግ እድገቱ ምን ላይ ነው ያለው፣ እያደገ ነው፣ ገና ነው፣ በደንብ አድጓን፣ መካከለኛ ነው የሚለውን ለማወቅ ፋይናንሻል ስቴትመንት ይጠቅመናል። ሌላው የተለያዩ ኢንቨስተሮችን ለማግኘት አትራክት ለማድረግ ፓርትነሮችን ለማግኘት ፋይናንሻል ስቴትመንት ያስፈልገናል። ለምሳሌ ኮላቦሬት አድርገን ከሆነ ሰው ጋር መስራት ብንፈልግ ያለፉት ዓመታት ወይም ደግሞ ያለፉት ወራቶች ፋይናንሻል ተቋማችን ምን ላይ እንዳለ ማየት የሚፈልጉት በፋይናንሻል ስቴትመንት ነው ወይም ደግሞ በሂሳብ መዝገቡ በኩል ነው እንጂ እኛ በነገርናቸው አይደለም። ኢሚዲየትሊ ፋይናንሻል ስቴትመንቱን አምጡልን ነው የሚሉት። አሁን በእኛም ሀገር ላይ በጣም እየተለወጠ ፋይናንሻል ሴክተሩ እየተቀየረ ነው ያለው። አሁን ላይ ወደፊት የተለያዩ ሰዎች ጋር አብሮ የመስራት እድል ከውጭ ያሉ ሀገር ውስጥም ያሉ ሰዎች ጋር አብሮ የመስራት እድል ብናገኝ ኢሚዲየትሊ ፋይናንሻል ስቴትመንቱን አምጡ ነው የምንባለው። ሌላው ደግሞ የግብር ግዴታን ለመወጣት ነው። ታክስ ኮምፕላያንሳችን ለመወጣት ፋይናንሻል ስቴትመንት አስፈላጊ ነገር ነው። በንግድ ውሳኔ ላይ ለመድረስ ለተለያዩ ዲሲዥን ሜኪንጎች ፎርካስት ለማድረግ ለእነዚህ ነገሮች ፋይናንሻል ስቴትመንት ያስፈልገናል። ቢዝነሳችን ምን አይነት ሁኔታ ነው ያለው የሚለውን ገምግመን የተለያየ ውሳኔ ላይ ለመድረስ የሚሻሻሉ፣ የሚቀየሩ፣ የሚለወጡ ነገሮችን ለማየት ፋይናንሻል ስቴትመንት ያስፈልጋል። ሌላው ንግድ አፈጻጸምን ለመቃኘት ነው። ቢዝነስ ፐርፎርማንሳችን ምን ላይ ነው ያለው። ኢንካም ስቴትመንታችን አጠቃላይ ፕሮፊት እና ሎሳችን ያሳየናል። ስለዚህ በኢንካም ስቴትመንት ስር ፕሮፊት እና ሎሳችን ለማወቅ ፋይናንሻል ስቴትመንት ማዘጋጀት አለብን ማለት ነው። ሌላው ስትሮንግ የሆነ ሪሶርስ ወይም ደግሞ ሬቬኒው ሶርሳችን አይደንቲፋይ ለማድረግ ኮስት ሴቪንግ ኦፖርቹኒቲ ለማግኘት ይጠቅመናል ማለት ነው። አንደርስታንድ ፋይናንሻል ፖዚሽን አሁን ቅድም እንዳልነው ባላንስ ሺታችን አሁን ደግሞ እዚህ ጋር ቅድም እዚህኛው ጋር ያየ ነው ኢንካም ስቴትመንታችን ነበር ፕሮፊት እና ሎስ ላይ ስለሚያጠነጥን ማለት ነው። ኢንካም ስቴትመንት ዋና ትኩረቱ ትርፍና ኪሳራ ላይ ነው። ሌላው
ባላንስ ሺት የምንለው ደግሞ ሊያቢሊቲያችን አሴት ኢኳልስ ቱ ሊያቢሊቲ ፕላስ ኦነርስ ኢኩዊቲ የምትለዋን ቀመር የምናሟለው በባላንስ ሺት ነው ማለት ነው። ስለዚህ በባላንስ ሺታችን በኩል ደግሞ ስለ አሴታችን፣ ስለ ሊያቢሊቲ፣ ስለ ኦነርስ ኢኩዊቲ በደንብ ፖዚሽኑ ምን ላይ እንዳለ የምንገመግመው አሁንም ፋይናንሻል ስቴትመንት ማዘጋጀት ለዚህ ይጠቅመና ማለት ነው። ስለዚህ አሰስ እናደርጋለን። ቢዝነስ ስትሪንግዛችን ምን ላይ ነው ያለው፣ ጥንካሬው ምን ላይ ነው፣ ሰስቴኔቢሊቲው ምን ላይ ነው የሚለውን ነገር አይደንቲፋይ ለማድረግ ይጠቅመናል ማለት ነው። ሶስተኛው ፎር ታክስ ኮምፕላያንስ ነው፣ የግብር ግዴታን ለመወጣት። ለምሳሌ በኢትዮጵያ የታክስ ህግ መሰረት ኮሜርሻል ኮድ እና ታክስ ፕሮክላሜሽን የሚባሉ ነገሮች አሉ። ስለዚህ ያን ነገር ሪኳየር ለማድረግ ፋይናንሻል ሪከርዶች ያስፈልጋሉ ማለት ነው። ስለዚህ በዛ ፋይናንሻል ሪከርድ መሰረት ኢትዮጵያ አንዱ ወይም ደግሞ ኮሜርሻል ኮድ እና ታክስ ፕሮክላሜሽን የሚያስፈልጉትን ነገሮች ሜንቴን ማድረግ እንችላለን ማለት ነው። ሌላው ኦዲት ላይሰንስ ሪኒዋል ለማድረግ የተለያዩ ኦዲቶችን ኦዲት ለመደረግም ፋይናንሻል ስቴትመንት ያስፈልጋል ማለት ነው። ስለዚህ መንግስት አሁን እያንዳንዱ ንግድ ላይ እያንዳንዱ ተቋም ላይ በየጊዜው ኦዲት እያደረገ ነው ያለው። አሁን ላይ እንደው ወደኋላ ያሉትን አመታቶች 5 እና 10 ዓመት ወደኋላ እየሄድን ኦዲት እያደረገ ያለው። በዚህ ምክንያት በጣም ብዙ ሰዎች ችግር ላይ ነው ያሉት። ለምን? የተጠና ፋይናንሻል ሪከርድ የተደረገ ነገር ስለሌላቸው ያለፉት አመታቶች ኦዲት ሲደረጉ በጣም ብዙ ግብር ይመጣል እና የማያስፈላጊ ወጪ እና ከመንግስት ጋር ሌላ እንግልት ውስጥ እየገቡ ነው ያሉት። ለዛ ነገር ውስጥ ከመግባት በፊት በደንብ ፋይናንሻል ስቴትመንታችን ማዘጋጀት እና በስነ ስርዓት መያዝ ከነዚህ ሁሉ ነፃ ያደርገና ማለት ነው። እንግዲህ በየአመቱ ሪኒው እናደርጋለን ላይሰንሳችን። ስለዚህ ላይሰንሳችን ሪኒው ለማድረግም ይሄ ፋይናንሻል ስቴትመንት እንደ ግዴታ የሚሆንበት ነገር አለ አንዳንድ ቦታ ላይ። ሌላው ቱጌት ፋይናንሲንግ ኤንድ ሎን ብድር ለማግኘት ቅድም መግቢያ ላይ እንዳልኩት ባንኮች፣ ኢንቨስተሮች ፋይናንሻል ስቴትመንት ኢቫሉዌት ያደርጋሉ። ለምን? ኢቫሉዌት ክሬዲት ወርዝነሳችን ወይም ደግሞ ክሬዲት ስኮራችን ምን ላይ እንዳለ ለማወቅ እነዚህ ፋይናንሻል ስቴትመንቶችን እንጠቀማለን። ባንኮች፣ ኢንቨስተሮች ይህን ፋይናንሻል ስቴትመንት ይጠቀሙበታል ማለት ኢቫሉዌት ያደርጉታል ፋይናንሻል ስቴትመንታችን። ከዛ በኋላ ነው ክሬዲት ወርዝነስ ወይም ደግሞ ክሬዲት ስኮራችን ይህን ያክል ቢሰጥ ጥሩ ነው ብለው ገመግሙና በፋይናንሻል ስቴትመንት መሰረት ሎን ኦፊሰሮቹ ያዩታም። ከዛ በኋላ ኦኬ፣ ስለዚህ ይሄ ነገር እና ያለው ፋይናንሻል ስቴትመንቱ ፖዚሽኑ ጥሩ ላይ ከሆነ የተሻለ ብድር የማግኘት እድል ይኖረናል። ካልሆነ ግን ፌል እያደረገ ከሆነ ደግሞ ሜቢ ብድሩንም ያለማግኘት እድል ይኖራል። ለእነዚህ ሁሉ ነገር ባንክ ላይ ወይም ደግሞ የተለያዩ ፋይናንሻል ተቋሞች ላይ የተለያዩ ብድሮችን ለማግኘት ፋይናንሻል ስቴትመንት እንደ ግዴታ ነው ማለት ነው። ሌላው የምንወስናቸው ውሳኔዎች ይኖራል። ዲሳይድ የምናደርጋቸው በቢዝነሱ መቀጠልና አለመቀጠል ጉዳይ፣ የተለያዩ ኮስቶችን ሚኒማይዝ ከማድረግና ካለማድረግ፣ እንዲሁም ደግሞ ካሽ ኢንፍሎ እና ፍሎ አንጻር፣ ከነዚህ አንጻር ዲሲሽን ሜኪንጎች በየጊዜው እናደርጋለን። ለዛ ዲሲሽን ሜኪንግ ደግሞ ፋይናንሻል ፖዚሽናችን ማየት፣ ፋይናንሳችን በምን አይነት ሁኔታ ነው ያለው፣ ንግዳችን ምን አይነት ሁኔታ ነው ያለው የሚለውም በትክክል ማወቅ ያስፈልጋል ማለት ነው። አንዳንድ ጊዜ ፋይናንሻል ተቋሙ ጥሩ ቦታ ላይ ያለ ይመስለናል፣ በትክክል እየሰራ እያተረፈ ይመስለናል። ነገር ግን ያ ላይሆን ይችላል። ለምን? የተጠና ሪከርድ የተደረገ ፋይናንሻል ስቴትመንት ከሌለ፣ በሱ ኤቪደንስ ካላየ ነው ከኛ ግምትና ከኛ ሀሳብ የተለየ ሊሆን ይችልና የሆነ ሰዓት ላይ ነሰሰሪ የሆኑ ኮስቶች እናወጣለን ማለት ነው ያን ነገር ለማስተካከል። ስለዚህ በየጊዜው ለመከታተል ቢዝነሳችን ጤነኝነቱን፣ የተለያዩ ውሳኔዎችን ለማሳለፍ ይሄ ፋይናንሻል ስቴትመንት አስፈላጊ ነው ማለት ነው። ሌላው ኮምፔር እናደርጋለን ፐርፎርማንሳችን፣ የቢዝነሳችን ፐርፎርማንስ ከባለፈው ወርና ከአሁኑ አንጻር እንዴት ነው የሚለውን ነገር ለማወቅ፣ ከባለፈው ዓመትና ከአሁኑ አንጻር ከ2017 እና ከ2018 አንጻር ምን አይነት ነው ያለው። ለምሳሌ በ2017 በዚህ ወር 2017 ላይ በዚህ ወር የነበረበት ፖዚሽን ላይ እና 2018 አሁን ላይ ደግሞ ያለውን ፖዚሽን ስናየው ኦኬ፣ ስለዚህ ያን ነገር ጥሩ ከሆነ የተሻለ አፈጻጸም እያሳየ ከሆነ አሁንም በዚሁ እንቀጥላለን። ግን ከባለፈው አንጻር ደግሞ አሁን ላይ የተለያዩ ችግሮች እያጋጠሙ ከሆነ ቶሎ ዲሳይድ እናደርግና ወደ መፍትሄ እንገባለን ማለት ነው። ስለዚህ ለዲሲሽን ሜኪንግ በጣም ወሳኝ ነው ፋይናንሻል ስቴትመንት ማለት ነው። ሌላው ኢንቨስተሮችን አትራክት ለማድረግ፣ ፓርትነሮችን በቀላሉ ለማግኘት፣ በቀላሉ ያለንን ፕሮፊት ቴብላችን ያዩትና
ስቴብል የሆነ ቢዝነሳችን በፋይናንሻል ስቴትመንታችን በኩል ያዩታል። ያኔ በቀላሉ ከኛ ጋር ኮላቦሬት ለማድረግ ወይም ደግሞ ከኛ ጋር ለመስራት ይስማማሉ። የተለያዩ ፓርትነሮች ማግኘት እንችላለን። በእኛ ቢዝነስ ላይ ኢንቨስት የሚያደርጉ ኢንቨስተሮችን በቀላሉ ማግኘት እንችላለን ማለት ነው። ፋይናንሻል ስቴትመንት ማዘጋጀት ከብዙ በጥቂቱ እነዚህን ጥቅሞች እናገኛለን። የእናንተን ሀሳብና አስተያየት በኮሜንት ቦክስ ውስጥ አስቀምጡልኝ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሰላም ቆዩ።